السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله كزارو كودا أحبابي بس أقول كم يوم شبهة مكاكل السؤال من يهونال ثم من مليونال عند تياجي كون الله فوق العرش هل يعني أنه يحتاج إلى المكان؟ الله سبحانه وتعالى كعرش بلا مهنو ودوت يفلق على مالس نياس زالنا እንግዲህ አህባሾች ለሚያመጡ ማምታቻ ምላሽ ማለት ነው። አህባሾች እንግዲህ ከሚመረኮዙበት አንድ አተር ሐዲስ አይደለም እንደ አተር ያው እንደው ሰነድ ኑሮት ቢጸድቅ ኑሮ አተር ነው የሚባለው። ከሱሐባ የተዘገበ ነገር ማለት ነው። ሐዲስ አይባልም። ከሱሐባ ብቻ የተቋጨ አተር ነው የሚባለው። الناسم قال الإمام علي رضي الله عنه كان الله ولا مكان وهو الآن على ما عليه كان لالو ما ይህን ከየት አገኛችሁ ሲባሉ رواه أبو منصور البغدادي አቡ መንሱር አልበግዳዲ ይህን ዘግቦታል። አልፊራቅ በይን አልፊራቅ በተሰኘው ኪታቡ ላይ ይላሉ። ጠይብ አቡ መንሱር አልበግዳዲ አልይን ታዲያ መቼ አግኝቶን ይህን ከአልይ የዘገበው? አልይ እኮ ሶሓባ ነው። አቡ መንሱር አልበግዳዲ ደግሞ በአልይና በሱ መካከል 400 ምናምን አካባቢ አመት ልዩነት አላቸው። ታዲያ እንዴት ብሎ ከአልይ ሰማው? መልስ የለም፣ ሰነድ የለውም። ሰነድ ከሌለው እንዴት ማስረጃ ተደርጎ ይሄ ይመጣል? አብዱላህ ብን ሙባረክ ምን ይላል? አሰነድ ሚነዲን ወለውለ ሰነድ ለቃለ መን ሻአ ማሻ ይላል። ሰነድ የሚባለው ነገር ከዲን ነው። ሰነድ ከሌለ እንደው ሰነድ ባይኖር ኖሮ ለቃለ መን ሻአ የፈለገው አካል እኮ ባለ ነበር፣ ማሻ የፈለገውን በዘላበደ ነበር። ላኪን ሰነድ ላአዚም ነው። እከሌ ከከሌ ይዞ ዘግቧል ሐዲስ ወይ አተር ከተባለ እሱ ከማን ይዞ የሚለው መጠናት አለበት። ይህን አሁን አተር እንደው አንድ እንኳ አህባሽ እስካሁን የሞከረ የለም፣ ሰነድ አለው ብሎ ያመጣ የለም። ብቻ አቡ መንሱር ዘግቦታል፣ አለቀ። ሰነድ የለውም። ሰነድ ከሌለው ማስረጃ ሊሆን አይችልም። እዚህ ጋር ይወርቃሉ። ሁለተኛ የቁርአን አያ በመጠቀማቸው ምን የሚለውን ኢነላህ ለገኒዩን ዐኒል ዓለሚን የሚለውን የቁርአን አያ በመጠቀም ይሄው አላሁ ሱብሓነሁ ወተዓላ ከአርሽ በላይ አይደለም ይላሉ። ታዲያ ይህ አሁን ከአርሽ በላይ አይደለም የሚለው ጋር ምንድነው አላቀነት ሆነ? ይሄ ቁርአን አያ ለመሆኑ እዚህ ጋር አንድ ጥያቄ ለአህባሾች የምንጠይቃቸው ማለት ነው። ከሰለፎች አንድ ብቻ ሁለት ሶስት እንኳን ጠይቃችሁም አንድ ብቻ ከሰለፎች ይህን የቁርአን ሲፈስር ኢነላህ ለገኒዩን ዐኒል ዓለሚን የሚለውን አላህ ከአርሽ በላይ አይደለም ማለትን ያስይዛል ብሎ ይፈሰራል? ከሰለፎች የለም። አንድ ብቻ እንጠይቃቸዋለን ከሰለፎች ማለት ነው። ማምጣት አይችሉም። ኢዘን በአእምሯቸው ብቻ እነሱ ተፈላስፈው ያገኙት የሆነ ነው። ይህን እንግዲህ ሌላ ደግሞ ለይሰ ከምስሊ ሸይኡን ስላለ ይላሉ እኮ ይህንንም የቁርአን አያ ከሰለፎች ማን ነው እነዚህን የቁርአን አያ ተመርኩዞ አላህ ከአርሽ በላይ አይደለም ያላችሁ ማን ነው? አለቀ። እኛ እኮ የቁርአንና የሐዲስን ፋህም የምንወስደው በሰለፎች አረዳድ ነው አይደለ? ስለዚህ እናንተ ይሄን በሰለፎች አረዳድ ካገኛችሁት አንጡልን። ከየት አገኛችሁት? ሶሒህ ሆኖ ሐዲስ የመጣው ከነቢያችን አለይሂ ሰላቱ ወሰላም በደረሰ መልኩ ቡኻሪ በዘገበው ሐዲስ ካነ አላሁ ወለም የኩን ሸይኡን ቀብለሁ አው ገይሩሁ ነው የሚለው። ከአላህ ሌላ ወይ ከሱ በስተፊት ምንም ሳይኖር አላህ ብቻ ነው። ወካነ አርሹሁ ዐለል ማኢ የሚል ነው ዘለ የመጣው። አርሹ የአላህ ዙፋኑ ከውሃ በላይ ነበር ይላል። ثم خلق السماوات والأرض وكتب في الذكر كل شيء ይላል። ይሄ ነው ሶሒህ በሆነ መልኩ ቡኻሪ ላይ የመጣ ይሄ ነው። ይህም እንግዲህ ነቢያችን አለይሂ ሰላቱ ወሰላም ይህን ያሉት ለምንድን ነው? የሆኑ ሰዎች ስለዚህ ፍጥረታት መነሻ ስለዚህ ጉዳት እስኪ ስለ ጉዳት መነሻ ንገረን ሲሉት ነቢያችን አለይሂ ሰላቱ ወሰላም የሁሉ ነገር የመጀመሪያ አላህ ነው፣ ከሱ በስተፊትም ሆነ ከሱ ሌላ ምንም ነገር የለም። ናም ምንም ነገር የለም፣ በዚህ እናምናለን። ላኪን እሳ ከዛ በኋላ አላህ ሱብሓነሁ ወተዓላ የፈለገውን ነገር አስገኝቷል ማለት ነው። ጠይብ ታዲያ እዚህ ጋር ዓርሽንም ሆነ ሰማያትን ምድርን ሲያስገኝ ጠይብ አላሁ ሱብሓነሁ ወተዓላ ደግሞ ከነዚህ ፍጥረታት በላይ ነው ያለው ሲባል ወደ እነዚህ አላህ ግዳፊን ይፈልጋል ወይ ወደ እነሱ ያስፈልገዋል ማለትን ያስይዛልን? ለአህባሾች ማለት ነው። ይህንንም ሐዲስ ይዞ እስኪ አላህ ከአርሽ በላይ አይደለም ያለ ማን ነው? ማን ነው? ይሄ ሐዲስ ሶሒህ ከመሆኑ ጋር ግን አላህ ከአርሽ በላይ አይደለም ማለትን የሚጋጭ ነገር የለውም እዚህ ጋር። ጠይብ አሁን ወደ ኋላ ካመጧቸው ማምታቻ በማስረጃ እንመልከት። ካን አላሁ ወላ መካን ወሁወ ልአን ዐላ ማ ዐለይሂ ካን እሱ አሁንም ባለበት ላይ ነው የሚለውን አባባል ይሄ ማን ቀውል እንደሆነ ላሳያችሁ። የኪታቡ ስም መቃላቱ ልእስላሚይን ወእክትላፉ ልሙሰሊን አልሙሰኒፍ አቢልሐሰን ዓሊ እብን እስማዒል አልአሽዓሪይ ማለት ነው። እንግዲህ እነሱ እኛ አሻዕራ ነን ይላሉ አይደለ? አሻዕሪይ ነን የእሱ ተከታይ ነን ይላሉ። እሺ እሱ ምን አለ?
አቢል ሐሰን አልአሽዓሪ ምን አለ? እንግዲህ ከሰለፎች ነው ረሂመሁላህ። አቢል ሐሰን አልአሽዓሪ ረሂመሁላህ መቃላቱ ልእስላሚይን ወእክትላፉ ልሙስሊም በተሰኘው ኪታቡ ላይ ትገቡልኛላችሁ ምን እንደሚል ቁጥር 218ኛው ገጽ ላይ ትገቡልኛላችሁ ማለት ነው። ምን እንደሚል ማለት ነው። ማን አቢል ሐሰን አልአሽዓሪ ሌላ እንኳ ከእነሱ ራሱ እኛ አሻዕራንን የሚሉበት እንኳ የሚመረኮዙበት ከሆነ ምን ይላል? ወቃለ ቃኢሉን ከፊል ተናጋሪዎች አሉ። አልባሪኡ ላ ፊ መካን አላሁ ስብሓነሁ ወተዓላ እንግዲህ አልባሪ አላህ ከስሞች መካከል አንዱ ነው። እሱ እኮ ያለ ቦታ ነው ያለው አሉ። በል ሁወ ዐላ ማ ለም የዘል ዐለይህ እሱ ባለበት ባልተወገደበት ሁኔታ ላይ ነው፣ ፊትም ባለበት ነው ብለው የፈሰሩ አሉ አለ። ወሁወ ይህ ተፍሲር ግን ቀውሉ ሂሻም አልፉወጢ የሚባለውና ጠይብ ወዑባድ እብኑ ሱለይማን ወአቢ ዙፈር የሚባሉት ሩአሳኡል ሙዕተዚላ የነሱ ተፍሲር ነው። ወገይርም ከነሱም ሌላ ሚነል ሙዕተዚላ ከሙዕተዚላዎች የፈሰሩት የሆነ ተፍሲር ነው ይህ አባባል አለ። አያችሁት? ወቃለት ልሙዕተዚላ ሙዕተዚላ አለች ፊ ቀውሊላሂ ዐዘ ወጀል የሚለውን የአላህ ንግግር አርረሕማኑ ዐለል አርሽ ኢስተዋ የሚለውን ያዕኒ ኢስተውላ በስልጣኑ በሙልኩ አርሽን ተቆጣጠረ ብለው ፈሰሩት አለ። ይህ ተፍሲር የመጣው ከየት ነው ሲባል ሙዕተዚላዎች ናቸው። ይሄው እራሳቸው የምትተማመኑበት አቢል ሐሰን አልአሽዓሪ መቃላቱ ልእስላሚይን ወእክትላፉ ልሙስሊም በተሰኘው ኪታቡ ላይ 218ኛው አንቀጽ ላይ ገልጽ ላይ አለ ማለት ነው። ይሄው ይህ ተፍሲር የመጣው ኢስተዋን በኢስተው ላይ የፈሰሩት ሙዕተዚላዎች ናቸው እያላችሁ እኮ ነው። አላሁ ስብሐ ወተዓላ ላፊ መካን በል ሁወ ዐላ ማ ለም የዘል ዐለይህ የሚለው ይህም የሙዕተዚላዎች አቋም ነው እያላችሁ እኮ ነው። አቢል ሐሰን አልአሽዓሪ ዋሽቶ ነው የሚል ሰው ካለ ይሄው ግባና ኪታቡን ተመልከት። ምናልባት ኪታባቸውን የማታነቡ ከሆነ ማለት ነው። አስለን የእሱ ተከታይ እኮ አይደላቸውም። እዚህ ጋር ልታውቁት የሚገባ ነገር ማለት ነው። የሰለፊያ እህት ወንድሞች ማለት ነው። አህባሽ ብሎ ማለት አሻዕራን አይወክሉም ማለት ነው። አህባሽ አልቁቡሪያ የአብዱላህ አልሐረሪ አልቁቡሪ የሱ ተከታይ እንጂ የአቢል ሐሰን አልአሽዓሪ ተከታይ አይደሉም። ይህ ልታውቁ ይገባል። አቢል ሐሰን አልአሽዓሪ ነዓም ፊት ላይ በሙዕተዚላዎች መንገድ ከነሱም ለቆ በተለያዩ የፈላስፋ መንገዶች ሄዶ ነበር። ላኪን ረሂመሁላህ መጨረሻ ላይ አላህ ወፈቀውና ለቀጥተኛው መንገድ ተገጠመና ያን ሁሉ ፊት ያሳለፈውን እንትን ትቶ ይሄው መቃላቱ ልእስላሚይን ወከዛሊከ አልኢባና የተሰኝ ኪታብ ላይ ጽፏል። ኢባና የተሰኝ ኪታብም አለው። እዛ ላይ ስለ አስማኡ ሲፋት በይበልጥ የተናገረብን ማለት ነው። ከአቋሙ ተመልሶ ከመጀመሪያው አቋሙ ተመልሶ በሰለፎች በደጋግ ሰለፎች የተጓዘበትን አቋሙን ያንጸባረቀብን ማለት ነው። ግን አህባሽ አይከተሉትም። ችግሩ እዚህ ላይ ነው። አሁን መቃላቱል ኢስላሚይን ወእክትላፉል ሙስሊም የአቢል ሐሰን አልአሽዓሪ ኪታብ መሆኑን ማንም የሚኻለፍ የለም። ኢባናን ነው አንቀበልም ያሉት ከፊል አህባሾች ማለት ነው። እሺ ይህን ኪታብ ምን ልትሉት ነው ታዲያ? ይሄው ኢስተውላ ቢማዕና ኢስተውላ የፈሰሩት ሙዕተዚላ ናቸው እያላችሁ እኮ ነው። ኢዘን የአህባሾች ተፍሲር የያዙት ኢስተውላ የሚለውን የያዙት በኢስተዋ የሚለውን በኢስተውላ የሚለውን ተፍሲር የያዙት ከሰለፎች ሳይሆን ከሙዕተዚላዎች ነው። አንድ የሚይዙልኝ ነገር ማለት ነው። ከዚህ አንጻር ይህ ከዓልይ መጣ የሚለው ሰነድም የለውም በሰነድም የለውም ማስለን የሙዕተዚላዎች ተፍሲር ነው። ይሄ እንለፍ። ኢነላህ ለገኒዩን ዐኒል ዓለሚን የሚለው አላህ ከዓለማት የተብቃቃ ነው። ጠይብ አላህ ከዓለማት የተብቃቃ መሆኑ ታዲያ ከአርሽ በላይ መሆኑ ጋር ምንድን ነው የሚያጋጨው? አይዝ ጋር የሚሉት አለ። አሀ አላህ እኮ ከአርሽ በላይ ነው ካላችሁ አርሽስ ዓለም አይደለም እንደ ከዓለም ውስጥ ይካተታል እኮ። ይዘን አላህ ከዓለም ውጭ ነው ማለት አላህ ከዓለም አይፈልግም ከተባለ ከአርሽም አይፈልግም ማለት ነው አሉ። ጠይብ ታዲያ ከአርሽ አይፈልግም ማለትና ከአርሽ በላይ ነው ማለት ምንድን ነው የሚጋጨው? አላሁ ስብሓነሁ ወተዓላ ለምሳሌ ከአርሽ በላይ ነው። የዓለም መቋጫ የት ነው? እዚህ ጋር የምንጠይቃቸው አህባሾችም ማለት ነው። ዓለም እኮ መነሻና መቋጫ አለው። የጎን ስፋት የሚሆን እርዝመት፣ ቁመት፣ ወርዱ ምን አለው? ምጣኔ እኮ አለው። ለምሳሌ ወደ ላይ ከፍታ ብንሄድ ለምሳሌ እስከ አርሽ ነው ፍጡር እንዳለ የሚነገረው። ከዛ ከአርሽ በላይ ፍጡር አለ የሚባል የለም። ቦታም አለ የሚባል የለም። ኢዘን ከአርሽ ከሆነ ሁሉ ነገር መቋጫ የቦታም መቋጫ አርሽ ላይ የሚያቋጭ ከሆነ የፍጡርም መቋጫው አርሽ ላይ ከሆነ ወደ ላይ ከፍተው ጠይብ እስከ አርሽ ያለው ፍጡር ምንድን ነው? ቦታም ነው ፍጡርም ነው እንላለን። ከአርሽ በላይ ቦታ ስለሌለ አላህ ከአርሽ በላይ ነው ቢባል አላህ ቦታ ይፈልጋል ወይ አላህ አርሽን ይፈልጋል ማለት መቻ ሲዛል ተረዝጋ ወከዛሊክ አላህ ከዓለም አይፈልግም ሲባል ነዓም ኢዘን አላህ ከዓለም አይፈልግም ከተባለ አላህ ከዓለም ውጭ ነው ማለት ነው። እናንተ ግን አላህ ከዓለም ውጭ መሆኑንም አታምኑም አህባሾች ማለት ነው። ችግራችሁ ይሄ ቁርአን ያኮ ኢነላህ ለገኒዩን ዐኒል ዓለሚን ስትሉ አላህ ከዓለም አይፈልግም የተብቃቃ ነው ስትሉ እኮ ነዓም አላህ ከዓለም ውጭ ነው ማለት ነው ያስይዝ ነበር። ግን እናንተ ሁለቱንም አትቀበሉትም።
ከዓለም ውጭም አይሉም። ከዓለም ውስጥም የለም ከላይም ከታችም የለም በግራም በቀኝም የለም። ታዲያ ከሽዑዕያ ሶሻሊዝም ጋር ከነሱ ጋር ምንድን ነው ልዩነታቸው? ቢላህ አለይኩም አዩሀል አሕባሽ አልቁቡርያ። እና አላሁ ስብሓነ ወተዓላ ከዓርሽ በላይ ነው ስንል ቦታ ይፈልጋል፣ ወደ አርሽ ይፈልጋል ማለት ነው። ያስዝም ለምሳሌ ምሳሌ ላስቀምጥላችሁ። ሰማይ ለምሳሌ ሰማይ አሰማ ምንድን ነች? ፈውቀል አርድ ከመሬት በላይ ናት እንላል። እሺ ሰማይ ከመሬት በላይ ናት ስንል ሰማይ ከመሬት ትፈልጋለች ማለት ነው ያስይዛልን? ሰማይ ወደ መሬት ግዳፍን ትፈልጋለች ማለት ነው ያስይዛልን? አያስይዝም። ሰማይ እንግዲህ መሬት ፍጡር ከመሆናቸው ጋር ታዲያ ፍጡር እንኳ ከፍጡር በላይ ሆኖ ከሱ አይፈልግም ማለትን ካስያዘ ፈከይፈ ቢል ኻሊቅ ታዲያ በፈጣሪ እንዴት ሊሆን ነው? የሁሉ ፈጣሪ ሆነው ጌታ አላሁ ሱብሓነሁ ወተዓላ እንዴት ከፍጡር ይፈልጋል ይባላል? አያስይዝም። ይሄው ሐታ በፍጡሩ እንኳን የሚሰልኩ እያስቀምጥንላቸው ነው። ሰማይን ከመሬት በላይ ናት ስንል ሰማይ ከመሬት የምትፈልገው ነገር የላትም፣ ከሷ ግዳፍ ትፈልጋለች ማለት አይደለም። ይህ በፍጡር ካመቸ ፈከይፈ ቢል ኻሊቅ ታዲያ የሁሉ ፈጣሪ በሆነው ታዲያ እንዴት አያመችም ይህ ነገር? አላሁ ስብሐነሁ ወተዓላ ፍጡራኖችን መፍጠሩ ከነሱ በላይ ሆነ ሲባል ወደ እነሱ ይፈልጋል፣ ግዳፍ ይፈልጋል ማለት ነው። የሚያስይዘው ነገር የለም። ቦታ የሚያስይዛል ማለት ቦታ የሚፈልጋል ማለት ምንድን ነው? አያስይዝም። ለምን? ከአርሽ በላይ ፍጡር አለ ወይ? አዩሀል አሕባሽ አዎ ካላችሁ ማስረጃ እንፈልጋችኋል። አዎ ከአርሽ በላይ ቦታ አለ ካላችሁ፣ የተፈጠረ ቦታ አለ ካላችሁ እሺ አንጡ። አሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ከቁርአንና ከሐዲስ አንጡልን። ከሌላችሁ ማስረጃ ይዘን የሚጋጭ ነገር የለውም ማለት ነው። አላህ ከአርሽ በላይ መሆኑ ከቦታ ይፈልጋል፣ አርሽን ይፈልጋል ማለት ነው። ያስይዝም። አርሽ ኖረ አልኖረ ከአላህ ጋር አላቀነት የለውም። እዚህ ጋር አሕባሾችን ኢልዛም የምናደርግባት ደግሞ አንድ መስአላ አለች። እሷ ምንድን ነው? አላህ እሺ ዓለምን ሳይፈጥር የነበረ ጌታ ነው። ነዓም እሺ ዓለምን ሲፈጥር አላህ ዓለምን ሲፈጥር ከራሱ ዛት አድርጎ ነው ዓለምን የፈጠረው ወይስ ከዛቱ ውጭ አድርጎ ነው ዓለምን የፈጠረው? አላህ እዚህ ጋር እኮ ከሁለቱ አያገልም። ኢማ አላህ ዓለምን ሲፈጥር ከዛቱ ጋር አቀላቅሎ ነው ወይ ደግሞ ከዛቱ ውጭ አድርጎ ነው ዓለምን የፈጠረው። ከሁለት አንዱ አታገሉም። ከዛቱ ነው እንዳትሉ ይሄ አያስኬድም። ለምን? ይሄ የሑሉልያዎች እምነት ነው። አላህ ሁሉ ቦታ ላይ ሰፍሯል የሚሉት። እሺ አላህ ዓለምን ሲፈጥር ከዛቱ ውጭ አድርጎ ለብቻ ዓለምን ለብቻ አድርጎ ከዛቱ ውጭ ዛቱ አልተቀላቀልም ካላችሁ ይዘኔው አላህ ከዓለም ውጭ ተለይቶ ነው ያለው ማለት ነው። ይህን የግዴታ ወዳችሁም ሆነ ጠልታችሁ ትቀበሉታላችሁ ማለት ነው። አዩሀል አሕባሽ ምንም መሄጃ ማመለጫ የላችሁም እዚህ ጋር ማለት ነው። ኢዘን እዚህ ጋር አዎ አላህ ከዓለም ውጭ ነው ካላችሁ ኢዘን አርሽ የዓለም መቋጫ ነው። ከአርሽ በላይ ሆነ ማለት አላህ ምንድን ነው ማለት ነው? አርሽን የሚፈልጋል ማለት አይደለም። ከቦታ የሚፈልጋል ማለት አይደለም። ከዓለም የሚፈልጋል ማለት አይደለም ማለት ነው። ኢነላህ ለገኒዩን አኒል ዓለሚን የሚለውም ጋር የሚጋጭ ነገር የለውም። አለው ካላችሁ ደግሞ ማስረጃ እንፈልጋችኋል። ሐታ አቅልየን ራሱ አያስገዳችሁም። ከሰለፎችም ተፍሲር አለ እንዳትሉ የለም፣ አይገኝም። ለምሳሌ እንደው አንድ አሕባሽ አናታ ሐዳ እንደው የትኛውም አሕባሽ ቢሆን ማለት ነው ይህን የቁርአን ተመርኩዞ ኢነላህ ለገኒዩን አኒል ዓለሚን የሚለው ለይሰ ከምስሊ ሸይኡን የሚለውን የቁርአን አያ ተመርኩዞ አላህ ከአርሽ በላይ አይደለም የሚል ከሰለፎች ይህን የፈሰረ አለ የሚል አምጡልን። አንድ እንኳን ከሰለፎች ማለት ነው ማምጣት አይችሉም። ጠይብ ኢንሻአላህ ይችን ደህና ሙና ነች። ብዙ ጊዜ ይችን ሹብሃ ሲያንዛዙ አስላየኋን ነው ማለት ነው። እና በቀጣይ ደግሞ ኢንሻአላህ አንዳንድ ነጥቦች ጋር በሰፊው የምንዳስስ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።